አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዚች ቪዲዮ ተከታታዮች በሙሉ በያላችሁበት ሁሉ አላህ ሰላማችሁን ይስጥልኝ እላለሁ ማለት ነው። ዛሬ በአዲስ ርዕስ ነው የቀረብኩት ማለት ነው። እሱም ምንድነው? አንድ ሙስሊም ያወቃትን አንዲትን ነገር ብትሆን ለሙስሊም ወገኖቹ ማሳወቅ አለበት። እንደዚሁም ደግሞ ለራሱ የወደደውን ነገር ለሌሎች ሙስሊሞችም እንደዚሁ መውደድ አለበት በሚለው መሰረት የሆነች ኪታብ እየቀራሁኝ እጅግ በጣም ወደድኳትና ለእናንተም በአጭሩ ላቀርባት ፈልጌያለሁኝ። ኪታቧ ነዋቂሉል ኢስላም ትባላለች። እስልምናን የሚያፈርሱ ነገራቶች ተብለው በዛ ውስጥ እስልምናን የሚያፈርሱ ነገራቶች በቁጥር 1 2 3 ተብለው ተቀምጠዋልና ያንን አጠር ባለ ሁኔታ ያለ ዝርዝር ማለት ነው ላስቀምጥላችሁ ወድጃለሁኝ። ይህንን ሳቀርብላችሁ እኔ በተናገርኩት እናንተ ደግሞ ባዳመጣችሁበት ተጠቃሚ ትሆኑ ዘንድ ተጠቃሚ እንሆን ዘንድ አላህን እጠይቃለሁኝ። ትዕግስት አድርጋችሁ እንድታዳምጡት ግን እጠይቃለሁኝ ማለት ነው። እና ኪታቧ ነዋቂዱል ኢስላም ነው የምትለው እጅግ በጣም አጭር ምጥን የሆነች ነገር ግን ሁሉም ሰው ሊያውቀው የሚገባ ነገራቶችን አቅፋ የያዘች ናትና እኔ አጠር አድርጌ አቀርባታለሁኝ። ቢስሚላሂር ረህማኒር ረሂም ይላሉ ሸህየው። እጅግ በጣም አዛኝና ሩህሩህ በሆነው በአላህ ስም እጀምራለሁ ብለው ኪታባቸውን ከጀመሩ በኋላ ምን ይላሉ? ኢዕለም አነ ሚን አዕዘሚ ነዋቂዲል ኢስላሚ 10 ይላሉ። እስልምናን የሚያፈርሱ ታላላቅ ነገራቶች 10 ናቸው ብለው ይጀምራሉ ማለት ነው። እኔ እንደነገርኳችሁ ያለ ዝርዝር በቁጥር ነው የምጠቅሳቸው 10ዎቹንም ማለት ነው። እና የመጀመሪያው ምንድነው ይላሉ? አልአወሉ የመጀመሪያው እስልምናን ከሚያፈርሱ ታላላቅ ነገራቶች ውስጥ የሆነው አሽርኩ ነው ይላሉ። ሽርክ ነው። ፊ ኢባደቲላሂ ተዓላ ከፍ ባለው በአላህ ሱብሓነሁ ወተዓላ አምልኮ ላይ ማጋራት የሚባለው ነገር ይሄ ሙስሊሞችን ሙሉ በሙሉ ከእስልምናቸው ሊያስወጣ የሚችል ተግባር ነው ይላሉ ማለት ነው። ሁለተኛው አሳኒ ማለት ነው መን ጀዐለ በይነሁ ወበይነላሂ ወሳኢጥ ይላሉ። በእሱና በአላህ ሱብሓነሁ ወተዓላ መካከል መዳረሻን የሚያደርግ የሆነ ሰውዬ ይሄም ከእስልምና የሚያስወጣው ተግባር ነው። የድዑሁም ይለምነዋል ያንን መዳረሻ ያደረገውን አካል ማለት ነው። ወየስአሉሁም ሸፋዓ ሸፋዓንም ይጠይቀዋል። ወየተወከሉ ዐለይሂም በዛም ላይ ይመካበታል። ከፈረ ኢጅማዓን ይሄ አይነት ሰውዬ ማለት ነው ሙሉ በሙሉ ከእስልምና ወጥቷል ብለው ይላሉ ሸሆቹ ማለት ነው። አሳሊሱ ሶስተኛው ደግሞ እኛን ሙስሊሞችን ከእስልምናችን ሊያስወጣን የሚችል ተግባር ምንድነው ይላሉ? መለም ዩከፊሪል ሙሽሪኪን ከሃዲያኖችን የማያከፍር የሆነ ማለት ነው። የከሃዲያኖችን ክህደት ምስክርነት የማይሰጥ የሆነ ሰውዬ አው ሸከ ፊ ኩፍሪሂም ወይም ደግሞ በክህደታቸው የተጠራጠረ የሆነ አው ሶሐሐ መዝሀበሁም ወይም ደግሞ የነሱ አካሄድ ትክክል ነው ብሎ ያለ ከፈረ ኢጅማዓን ሙሉ በሙሉ ይሄ ሰውዬ ማለት ነው ይከፍራል ከእስልምና ይወጣል ይላሉ ማለት ነው ሸኽየው። እሺ አራቢዑ አራተኛው ምንድነው አሉ? መን ተቀደ የቋጠረ ወይም ደግሞ ያመነ አነ ገይረ ሀዲ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም መንገድ ውጭ የሆነ መንገድ አክመሉ ሚን ሀዲሂ ከነቢዩ ሰለላሁ ዐለይሂ ወሰለም መመሪያ በላይ ሙሉና የተሟላ ነው ብሎ ያለ ሰው ይሄም ሰውዬ ምን ይላላሉ? ይከፍራል ከእስልምና ይወጣል። አው ወይም ደግሞ አነ ሁክመ ገይሪሂ ከነቢዩ ሰለላሁ ዐለይሂ ወሰለም ውጭ የሆነ ፍርድ አሕሰኑ ሚን ሁክሚሂ ከሳቸው ከነቢዩ ፍርድ የተሻለና ያማረ ነው ብሎ ያለም ሰውዬ አሁንም ይሄ ሰውዬ ከእስልምና ይወጣል እያሉ ነው ማለት ነው። አልኻሚሱ አምስተኛው መን አብገዶ ሸይአን መን አብገዶ የጠላ ሸይአን የሆነን ነገር ሚማ ጃአ ቢሂ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የመጡበትን አንዳችን ነገር
የጠላ ይሄ ሰውዬ ማለት ነው ከእስልምና ይወጣል። ወለው አሚለ ቢሂ አሉ ሰውየው እንኳን ስራውን እየሰራው ቢሆን እሳቸው የመጡበትን መንገድ ጠልቶታል፣ ነገር ግን ስራውን ይሰራዋል ማለት ነው። ይሄም ሰውዬ ስራውን እንኳን ቢሰራው እሳቸው የመጡበትን ነገር ከጠላ ይሄ ሰውዬ ከፍሯል፣ ከፈረ ኢጅማዓን ሙሉ በሙሉ ከፍሯል ብለው ይላሉ ማለት ነው። አሳዲሱ ስድስተኛው መን ስተህዘአ ቢሸይኢን ሚን ዲንላህ ከአላህ ስብሓነ ወተዓላ ከዲን አካል የሆነን ነገር በዛ የተሳለቀ ያቾፈ ማለት ነው። በዲን በሆነ ነገር ላይ በዲን ላይ ማለት ነው ያቾፈ ወይም ደግሞ የተሳለቀ የሆነ ሰውዬ ይሄ ሰውዬ አሁንም ይከፍራል። ባለባበስ ሊሆን ይችላል፣ በሙስሊሞች አለባበስ ሊሆን ይችላል፣ በሌሎች የዲን አካል በሆነ ጉዳይ ላይ ማለት ነው ምን ያለ ማለት ነው ያቾፈ ሰው የቁርአን አያ ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን የሚለውን የቁርአን አያ አምጥቷል ማለት ነው። ያው ለብዙዎቻችሁ አዲስ ይሆናል ብዬ ስለማላስብ ነው አጠራጠር የማደርገው ማለት ነው። አታሲ እሺ አሳቢዑ እንደዚሁም ደግሞ ሰባተኛው ማለት ነው ሰባተኛው እስልምናን የሚያፈርሱ ነገራቶች ውስጥ የተጠቀሰው ምንድነው? አሲሕሩ ሲህር ነው ማለት ነው። ሲህርን መስራትም ሆነ ማሰራትም ሁለቱም ከእስልምና የሚያስወጣ ተግባር ነው ማለት ነው። አሳሚኑ ስምንተኛው ደግሞ ምንድነው የተጠቀሰው? ሙዛሐራቱል ሙሽሪኪን ወሙአወነቱሁም ዐለል ሙስሊሚን ከሙሽሪኮች ጋር አብሮ መጎዳኘት። ምን አይነት ጉድኝት ማለት ነው? ከሙሽሪኮች ጋር የምንጎዳኘው ጉድኝት ሙስሊሞችን ለማጥቃት ማለት ነው። በሙስሊሞች ላይ ጥቃት ለማድረስ እነሱን ለመጉዳት ዲኑ እንዳይሰራጭ ለማድረግ ከሙሽሪኮች ጋር አብሮ ማበር ይህም አንዱ ከእስልምና የሚያስወጣ ተግባር ነው ብለው በስምንተኛነት ደረጃ ጠቅሰውታል ማለት ነው። አታሲዑ ዘጠነኛው መን ኢዕተቀደ አነ በዕደ ናሲ ላየጅቡ ዐለይሂ ኢትባዑ ነቢይ ሰለላሁ ዐለይሂ ወሰለም ይላሉ። መን ኢዕተቀደ ያሰበ የቋጠረ ያመነ አነ በዕደ ናሲ ከፊል ሰዎች ላየጅቡ ዐለይሂ ኢትባዑ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን መንገድ መከተል አይዋጅብባቸውም ብሎ ማለት ነው። ይሄ በገጠራማው አካባቢ አለ። ከነብዩ ሰለላሁ ዐለይሂ ወሰለም መንገድ ውጭ ይሆናሉ። እሳቸው ግን በነብዩ መንገድም ሆኑም አልሆኑም ከእስልምና ያስወጣቸውም የፈለጉትን መስራት ተፈቅዶላቸዋል ብለው የሚያስቡ ሰዎች አሉ እና ይሄ ከእስልምና ያስወጣል። ሁሉም በነብዩ ሰለላሁ ዐለይሂ ወሰለም መንገድና መንገድ ሊጓዝ የግድ ይለዋል ማለት ነው። እሺ የመጨረሻው አልአሽሩ አስረኛው ከእስልምና እኛን ሊያስወጣ የሚችል ተግባር ምንድነው? አልኢዕራዱ አን ዲኒላሂ ተዓላ ለአላህ ሱብሓነሁ ወተዓላ ዲን ጀርባ መስጠት ማለት ነው። ለአላህ ሱብሓነሁ ወተዓላ ዲን ጀርባ መስጠት ላ የተአለሙሁ ወላ የዕመሉ ቢሂ አይማረውምም እንደዚሁም ደግሞ አይሰራበትም። ያላህን ዲን አይማርም፣ እንደዚሁም ደግሞ ምን አያረግም ማለት ነው አይሰራም። በዛ በዲኑ ጀርባ ሰጥቷል ማለት ነው። ለዲን ጀርባ መስጠት ይሄ ምንድነው ማለት ነው? ከእስልምና የሚያስወጣ ተግባር ነው ማለት ነው። ወመን አዝለሙ ሚመን ዙኪረ ቢአያቲ ረቢሂ ثم أعرض عنها ኢና ሚነል ሙጅሪሚነ ሙንተቂሙን ይላል። ስለዚህ አንድ ሰው የአላህ ሱብሓነሁ ወተዓላ ዚክር ቁርአን እየተነበበበት ሐዲስ እየተነገረው ለዛ ነገር ጀርባ መስጠት ያንን ነገር አለመማር እንደዚሁም ደግሞ በዛ ነገር ላይ ለመስራት ፍላጎት አለመኖርና አለመስራት እነዚህ ነገራቶች ከእስልምና ሊያስወጡ የሚችሉ 10 ታላላቅ ነገራቶች ናቸው ብለው ጠቅሰዋል። ኢንሻአላህ እኔም በተናገርኩት እናንተም ደግሞ ባዳመጣችሁት ተጠቃሚ አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።